የክብሬ የቤቴ ጌታ ለነፍሴ ባለውለታ ኤፉድ ነው በፍታ ነው ልብሴ ዘማሪ ነኝ ለንጉሴ ዘማሪ ሁሉቼ ክብዳው ጨርሻለሁ። በዚህ መልኩ እንዴት እንደሚያምር እዩት። በጣም ነው የሚያምረው። እንዴት እንደሚያምር ማለት ነው። ሰርታችሁ በዚህ መልኩ አቅርቡ። ይሄን ይመስላል እላችኋለሁ። አሁን ወደ አሰራሩ እንሂድ። ሰላም ውድና የተከበራችሁ የቅድስት ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ማለት ነው ክብዴ አሰራር ክብዳ ዶሮ ጉበት ማለት ነው። እና እሱን ነው የምሰራላችሁ። አሁን ወደ አሰራሩ እንሄዳለን ማለት ነው። የሚያስፈልጉኝን በቃ እነዚህ ያለኝን ቤቴ ውስጥ ያለውን ነው ያዘጋጀሁት ማለት ነው። እናንተ ካላችሁ በየከለሩ ቃሪያ ራሱ ያስፈልጋል። አረንጓዴ፣ ቢጫ፣ ቀይ ምናምን የአረንጓዴ ቢጫ ቀይ ምናምን የሚባለው ቃሪያ አለ አይደለ? እሱ ያስፈልጋል ካለ ማለት ነው። ከሌለም ችግር የለውም። እንደኔ ባላችሁ ቲማቲም በረጃጅሙ ከትፍ ያለው፣ ሽንኩርት በረጃጅሙ ከትፍ ያለው፣ ነጭ ሽንኩርት በረጃጅሙ ከትፍ ያለው፣ ቃሪያ በረጃጅሙ ከትፍ ያለው ይኸውላችሁ። ይሄ በስማም የዚህ እንትን ቶሎ አይለቅም፣ በጣም ያለፋል ማለት ነው። ደግሞ ማለት ነው በሎሚ በምን ዝፍዝፍ አድርጌ ከዛ አሁን ጽድት ብሎልኛል ማለት ነው። በዚህ መልኩ አሁን ወደ ስራ አሁን ጋዜን ለኩሳለሁ። ከዛ ትንሽዬ ዘይት ጨምራለሁ ማለት ነው። ትንሽዬ ዘይት ጨምርበታለሁ። ይበቃል። መጀመሪያ እንደዚህ ነው የማደርገው። ትንሽዬ ሞቅ ሲልልኝ ጨምራለሁ ማለት ነው። ይሄ በስማም አይጠራም። በቃ ቢታጠብ ያችሁት በጣም ነው ያጠብኩት። በዛ ላይ በጣም ሲታጠብ ራሱ ይፈራረሳል። ግማሹ ፈራርሶብኛል። ያችሁት ብሏል ማለት ነው። ጨምሯለሁ ሙሉ። ይሄ መልሶ እዚህ ይቀመጣል። አጠነፍፍበታለሁ። ትንሽ እንትን ሲል ውሃ ይተፋል። ውሃ ሲተፋ አጠነፍፈዋለሁ ማለት ነው። እዚጋ ሩዜን እለኩሳለሁ በጎን ለከስ በኋላ ውሃ አዘጋጅቻለሁ። እኔ ሁሉንም ካዘጋጃጀ በኋላ ነው ወደ ቪዲዮ የምንመጣው ማለት ነው። ከዛን ቅመማ ያለኝን ቅመም እዚህ ጋር አዘጋጅቻለሁ። ሩዜን በዚህ መልኩ እዚህ ጋር ዘርዝፌያለሁ። ያቻ ቪዲዮ እንዳይረዝምባችሁ ነው ሁሉ ስሰራ እንትን ማለላችሁ ማለት ነው። በዚህ መልኩ አሁን በቃ ሁሉም ቅርብርብ ካደረኩት ይቀላል። አንልሽ ማጠናፈፍበት እንትን ነው። ትንሽ ናት ዛሬ። ብዙም ሰው የለም እዚህ ቤት።
ይኸው በዚህ መልኩ አሁን አጠነፍፈዋለሁ ማለት ነው። ምክንያቱም የቀረው ቆሻሻ ይሄዳል። አጥቤ የቀረውን ማለት ነው። ከዛ እንደዚህ ሲጠበስ ይሄዳል። አያችሁት? ከዛ ይሄንን መጥበሻውን አጥበዋለሁኝ። አጥቤ ልምጣ። ይኸው አጥቤዋለሁኝ። አሁንም ደግሞ ዘይት አደርጋለሁ። አጥቤ ደርቆልኛል መጥበሻው ማለት ነው። ውሃ እንዳይኖረው ምክንያቱም እንትን ይላል ዘይቱና ውሃው ሲደባለቅ ማለት ነው። ይበቃኛል አይበቃኝም? ይበቃል። ይበቃኛል። ከዛ አሁን የተጠነፈፈውን ውሃ ታዩታላችሁ። ክብዳ የድሮ ጉበት ድሮ በጣም ነበር የምወደው ማለት ሀገራችን ላይ ማለት ነው። ልጅ እያለሁ በጣም እበላ ነበር። አያችሁት አይደል? አያችሁት እንዴት እንትን እንዳለ ምንም ቢታጠብ ያው ነው በቃ። አሁን ንጹህ ይሆናል በቃ። አያችሁ እዚህ ከመጣሁ በኋላ አስጠላኝ በጣም አስጠላኝ። በቃ ይሄንን ካየሁ በኋላ ማለት ነው እንድጃ ላይ ጉልቻው ላይ አድርገን ምናምን ነገር የምንበላው ነገር ያስታውሳለሁ ልጅ እያለሁ። እዚህ ግን እኔ እንደው የዶሮ ራሱ አይመስለኝም። እንደው አስተላለቁ ራሱ በጣም ነው የሚያስጠላው። ትንሽዬ ዘይት ሞቅ አረኩበት መሰለኝ። እዚህ ቤት ደግሞ አይወዱም ዘይት ሲበዛ ምግብ አይወዱም። ደግነቱ ሁሉም የሉም እንጂ እስከዛውን ይሄንን አጥቤ እመጣለሁ። በቃ ከስር እኔ ካላነሳሁኝ ደስ አይለኝም። በዚህ መልኩ አሁን ሽንኩርትን እጨምራለሁ። የተዘጋጀሁትን ሽንኩርት ነጭ ሽንኩርት ነው። እንደዚህ የተፈጨ ሽንኩርትን መጨመር ትችላላችሁ፣ ግን እንደዚህ የተሰነጣጠቀው ሲሆን አሪፍ ነው። ከዛ ሙጭ ሽንኩርቱን በዛ ብታረጉበትም አሪፍ ነው። ምንም እንትን አይልም። ይሄንን ከስር አቀልቃለሁ። በወጥም ይሰራል ከፈለገ ሳልሳም መጨመር ትችላላችሁ። እኔ ግን አልጨምርም ሳልሳ፣ ቲማቲም ሳልሳ ማለት ነው። እንደዚህ አድርጌ ትንሽ ከደን እናደርገዋለሁ ማለት ነው። አሁን እየበሰለልኝ ነው። ቲማቲሙን ጨምረዋለሁ። ቲማቲሜን ጨመርኩኝ። ትንሽዬ ቃሪያም ልጨምርበት። ቃሪያ ሁሉንም ሳይሆን ትንሽ ጨምርበትና ከዛ በማወጣው ሰዓት ደግሞ እችኛዋን ጨምራለሁ ከላይ ማለት ነው። ለጣም አሪፍ ነው።
ከዛ ቅመማ ቅመሙ ከላይ ነው የሚገባበት። እንደ ወጥ ከስር መጀመሪያ አይደለም የሚቁላለው። ያቺት እንዴት እንደሚያምር አሁን ቅመማ ቅመም እንጨምርበታለን። ያለኝን ቤት ያፈራውን ቅመማ ቅመም ነው። ጨውም አለበት። ጨው አንድ ላይ ነው። ሚክስ ምንም በቃ የአረብ ምግብ እንዳልኳችሁ አንተ ስልክ ደግሞ እንዳልኳችሁ በጣም ቀላል ነው። ምንም አያስቸግርም። የነሱ ምግብ ሁሉም ነገር ምግብ ስናስበው በፊት ሳናቅ ስንቀር ከባድ ስለሚመስለን ምግብ አንችልም እንላለን። ግን በጣም ቀላል ነው። ትንሽ የሚከብደን ጣፋጮች ምናምን እሱም ሰዓት ስለሚወስድብንና እዚህ ብዙ ሰዓት ስለሚያቆየን ኩሽና ነው እንጂ ምንም የሚከብድ ነገር አይደለም። እሱ ራሱ ያው አሁን ክድን እናደርገዋለን። እንደዚህ ከደንኩት ትንሽ ሰዓት ይበስልልኛል። እስከዛ እኔ እቃዬን ላጣጥም ማለት ነው። ይኸው ውዶቼ በዚህ መልኩ በስሎልኛል ማለት ነው። አሁን አወጣዋለሁ። ሮዜም እዚህ ጋር የበሰለ ነው። በቃ እንደዚህ ነው። ከዛ አወጣዋለሁ ማለት ነው። ሳህን አዘጋጅቻለሁ። ጥብ አድርጌ ውሎላ አድርጌ አሁን እዚህ ጋር ዘረግፋለሁ። ከዛ እንደዚህ አደርገውና ከዛ ቅድም ያስቀረዋት ቃሪያ አለች አይደለ? እችን ከላይ ነስነስ በቃ እንዴት እንደሚያምር ባልበላውም። በነገራችን ላይ ይሄን ስሰራ ጨው ራሱ አልቀምስም። ሶፍት ላምጣና ልጥረገው። ከዛ እንደዚህ ያደረኩት ማለት ነው። ይኸው በዚህ መልኩ ጨርሻለሁ ማለት ነው ውዶችዬ። ከተመቻችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ውዶችዬ፣ አበረታቱኝ እላችኋለሁኝ። ኮሜንት ጻፉ። ያው እንደዚህ ሰርታችሁ ለመዳሞቻችሁ